የማህፀን በር ጫፍ ካንሰር አስቀድሞ መከላከል ሕይወትን ያድናል። ሰላም ጤና ይስጥልኝ። ዛሬ በዓለማችንም ሆነ በአገራችን በሴቶች ላይ ከፍተኛ የጤና እክልና ሞት እያደረሰ ስላለው የማህፀን በር ጫፍ ካንሰር እንነጋገራለን። ይህ በሽታ አስቀድሞ ከተደረሰበት 100% መከላከልና ማከም የሚቻል ቢሆንም በግንዛቤ ማነስ ምክንያት ግን የብዙ እናቶችንና እህቶችን ሕይወት እየቀጠፈ ይገኛል። እስከ መጨረሻው አብራችሁኝ ቆዩ። ክፍል 1 የማህፀን በር ጫፍ ካንሰር ምንድነው? የማህፀን በር ጫፍ ካንሰር የሚከሰተው በማህፀን የታችኛው ክፍል ወደ ብልት በሚወስደው መውጫ ላይ ባሉ ሴሎች ላይ ነው። ለዚህ በሽታ ዋነኛው መንስኤ ሂዩማን ፓፒሎማ ቫይረስ ኤችፒቪ የተባለ በግብረ ሥጋ ግንኙነት የሚተላለፍ ቫይረስ ነው። አብዛኛው ሰው በዚህ ቫይረስ ሊያዝ ቢችልም በሰውነታችን የመከላከል አቅም አማካኝነት ሊጠፋ ይችላል። ነገር ግን ቫይረሱ በሰውነታችን ውስጥ ለረጅም ጊዜ ከቆየ ወደ ካንሰርነት ሊቀየር ይችላል። ክፍል 2 ምልክቶቹ ምንድናቸው? የማህፀን በር ጫፍ ካንሰር በመጀመሪያ ደረጃው ላይ ምንም አይነት ምልክት ላያሳይ ይችላል። ነገር ግን በሽታው እየገፋ ሲሄድ የሚከተሉት ምልክቶች ሊታዩ ይችላሉ። 1 መደበኛ ካልሆነ የወር አበባ ውጭ የሚመጣ የደም መፍሰስ። 2 ከግንኙነት በኋላ የሚከሰት የደም መፍሰስ። 3 መጥፎ ሽታ ያለውና ያልተለመደ የሴት ብልት ፈሳሽ። 4 በግንኙነት ወቅት የሚሰማ ከፍተኛ ህመም። 5 የታችኛው የሆድ ክፍል ወይም የወገብ ህመም። ክፍል 3 ተጋላጭነትን የሚጨምሩ ነገሮች። ለዚህ ካንሰር ተጋላጭነትን የሚጨምሩ ነገሮች የሚከተሉት ናቸው። በለጋ ዕድሜ ከ18 ዓመት በፊት የግብረ ሥጋ ግንኙነት መጀመር፣ ከተለያዩ ሰዎች ጋር የግብረ ሥጋ ግንኙነት ማድረግ፣ ሲጋራ ማጨስ፣ የሰውነት በሽታ የመከላከል አቅም መዳከም፣ ለምሳሌ በኤችአይቪ ምክንያት። ክፍል 4 እንዴት መከላከል ይቻላል? ዋናው ነጥብ ይህ በሽታ መከላከል የሚቻል መሆኑ ትልቁ የምስራች ነው። እንዴት? 1 የኤችፒቪ ክትባት፣ በተለይ ዕድሜያቸው ከ9 እስከ 14 ለሆኑ ሴት ታዳጊዎች ክትባቱን መስጠት ከካንሰሩ ሙሉ በሙሉ ይከላከላል። 2 የቅድመ ካንሰር ምርመራ ስክሪኒንግ፣ ማንኛውም የግብረ ሥጋ ግንኙነት የጀመረች ሴት በየጊዜው የማህፀን በር ጫፍ ምርመራ ፓፕ ስሚር ወይም ቪያ ማድረግ አለባት። ይህ ምርመራ ሴሎቹ ወደ ካንሰርነት ሳይቀየሩ አስቀድሞ ለማከም ይረዳል። 3 ደህንነቱ የተጠበቀ ግንኙነት ኮንዶም መጠቀም የቫይረሱን ስርጭት ይቀንሳል። ማጠቃለያ ኮንክሉዥን። ውድ እናቶችና እህቶች፣ የማህፀን በር ጫፍ ካንሰር ዝም ብሎ የሚመጣ ሳይሆን ለዓመታት በሰውነታችን ውስጥ ቆይቶ የሚከሰት ነው። ስለዚህ ምልክት እስኪታይ ድረስ ሳንጠብቅ በየጊዜው ምርመራ በማድረግ ራሳችንን እንጠብቅ። ጤና ከሁሉ ይበልጣል። ይህ መረጃ ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለጤናችሁ የሚሆኑ ተጨማሪ መረጃዎችን ለማግኘት ቻናሉን ሰብስክራይብ አድርጉ። ስላዳመጣችሁኝ አመሰግናለሁ። ጤና ይስጥልኝ።